ዲያቆኖችሽ ውሸታም እንደሆነ እያስረዳዎች ነው። ያው እኔ ማስረጃዎች ያልኩሽ ነው። እኔ ግን ከዛ ተቃራኒ የሆነውን ሙሉ ነች የሚል ቃል በቃል ልስጥሽ እያልኩሽ ነው። እንዳውም ይሄንን ሐዲስ ላይ ስለምና ያለውን ልመልስልሽና ወደ ሐዲሱ ማን ነው ወደዛ እመጣልሻለሁ። ኦኬ እሺ። ለምሳሌ ቤተሰብ አሁን ለምሳሌ ቤተሰብ እንኳን ለወንድ ልጅና ለሴት ልጅ ሲያወርስ ምንድነው አሁን ለምሳሌ ለሴት ልጅ ከወንዱ እጥፍ ነው እንደዛ አይነት ነገር የሰማው መስሎኛል። እና ይሄስ እሱንም ልመልስልሽ በጣም ስለበዛ እሱንም ልመልስልሻለሁ። ችግር የለውም። አሁን ስለ ሴት ልጅ ጎደሎና ሙሉነት ላውራሽና ወደ ቀጣዩ ሁላቸውንም እናያቸዋለን። እሺ ኮሜንት ላይ ማንም ክፉ ቃል እንዳይናገራት እኔ እሷን አልናገርም። ለምን እናንተ ታውቃላችሁ? የሰጣትን ነው መታ እየጠየቀች ያለችው። እሷ ሳትሆን ጥፋተኛ ከላይ ሆነው ይሄንን ነገር የሚነግሯቸው ናቸው። ስለነዚህ አስቡት እናንተ ምን ያክል እየዋሻቸውና እየቀጠፉባቸው እንደሆነ ማለት ነው። ምን ያክል እንደ ኳስ እንደሚጫወቱባቸው የሌለ ነገር ነው የሚነግሯቸው። ጎደሎ ናት የሚላለው ወይ ሐዲስ ላይ አዳም ጭቃ ጎደሎ ናት የሚላለው ወይ ቁርአን ሐዲስ ላይ ላ የለም። ነቅስ ማለት እንደ አረበኛ ማነስ ይሆናል፣ መርሳት ይሆናል፣ መግደል ይሆናል። በእርግጥ ገብታችኋል አይደል? አረበኛ በጣም ሰፊ የሆነ ቋንቋ ነው። ነቅስ ማለት ማነስብ ሊሆን ይችላል። ነቀሰ ማለት ነው ልጆች አነሰ ማለት ነው አይደል? ሁለተኛ ነቅስ ማለት ጉድለትም ሊሆን ይችላል፣ ጎደለ ማለትም ሊሆን ይችላል። ችግር የለው። ሶስተኛ ምን ሊሆን ይችላል? መርሳት ሊሆን ይችላል። ገብቶሻል አይደል? ታዲያ በቁርአን ላይ በምስክር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የትኛውን ነው ከተባለ ስለ ጉድለት ወይንም ስለ መቀነስ ሳይሆን ስለ መርሳት ነው። ስለ መርሳት ነው። ለምን ከተባለ አሁን እናንተ ይሄ ያነሳሽው ሐዲሱ ላይ የሚለው ምን መሰለሽ? በምስክር ጊዜ ሲባል በሁሉም ምስክር ጊዜ አይደለም። የሚገርምሽ በሁሉም ምስክር ጊዜ ሴት ልጅ ከወንድ ልጅ ጋር እኩል ነች። ነገር ግን በአንድ ጊዜ ብቻ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንን አስመልክተው ነው ከተባለ ከሱረቱል በቀራ አየተ ደይን ላይ እዛ ጋር አገናኝተው ነው። በገንዘብ ምስክር ጊዜ ለምሳሌ አንድ ሰው ለአንቺ ገንዘብን በሚያበድር ጊዜ የዛኔ ምስክርን ያድርግ ተብሏል። አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ አለ። አየሽ፣ ወንድም ራሱ ሁለት ምስክር ይሆናል። በዚያን ጊዜ አንድ ብቻ አይደለም የሚያስፈልገው፣ ወንድም ሁለት ይሆን አለ አላህ ቃሉ ላይ ሲናገር። ከዚያ ጋር አገናኝተው ነው እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በሁሉም ምስክር ጊዜ በሌላው እኩል ነች፣ እኩል ነው የምትመሰክረው፣ ወንድም ሴትም እኩል ነው። ነገር ግን በዚህ ጊዜ ብቻ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ሴት ልጅ በምስክር ጊዜ ብሎ በጥቅሉ አይነገርላትም። ነገር ግን በአንዲት ጉዳይ ላይ ብቻ ነው፣ እርሱም ገንዘብ በሚበዳደሩ ጊዜ ነው። እኔ ለአንቺ ገንዘብ ባበድር ከፈለኩኝ የዛኔ ምስክርን አድርጉ ብሏል አላህ ሱብሓነሁ ወተዓላ። ቆይ አንዴ ሚዩት አድርገህ ልጨርስ፣ ሀሳቤን እስክጨርስ ድረስ ሚዩት አድርገህ። አላህ አየተ ደይን ላይ ሲናገር ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይንን ኢላ አጀሊን ሙሰመን ፈክትቡሁ ወልየክቱብ በይነኩም ካቲቡን ቢልዓድል ወላ የእበ ካቲቡን አን የክቱበ ከማ ዐለመሁ ላህ فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل قال بحالا واستشهدوا شهيدين من رجالكم على أن أنت أمناتوا السوج هوي بدرن بمتبدادروا ጊዜ ያንን ጊዜ ገደቡን ጻፉት አለ። በዚህ ጊዜ ልትመልስለት የሚለውን እንዲጻፍ አዘዘ። ከዛ በኋላ ይሄን ህግ እያስቀመጠ ያለ ከወንዶቻችሁም ሁለት ምስክሮችን አድርጉ አለ። ከዚያስ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ካለ በኋላ ፈኢን ለም የኩና ረጁለይኒ ሁለት ሰዎች ሁለት ወንዶች ካልሆኑ ግን ፈረጁሉን ወምራአታን አንድ ወንድና አንዲት ሴት አለ። ኦኬ ለሱስ በቂ ለምን አልሆነም? እኩል ነገርሽ ነው። ትዝታ አዳምጪ። ጎደሎ ነች ስለተባለ አይደለም፣ ያንን ስህተት እንደሆነ ነገርሽ ነው። ምክንያቱም እዚያው ላይ ሊናገር ነው። አሁን አንቺ ትዝታ የጠየቅሽው ጥሩ ጥያቄ ነው። ለምንድን ነው ብላ ጠየቀች። በጣም ጥሩ። እዛው ለምን እንደሆነ አላህ ተናገረ። ገብታችኋል? ከፍቼ ያሳያቸዋለን። ምን አለ አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ። ፈኢን ለም የኩና ረጁለይኒ ሁለት ሰዎች ካልሆኑ ግን ፈረጁሉን አንድ ወንድና ወምራአታን ሁለት ሴቶች። ለምን የሚለውንም አላህ እዛው ጠቀሰ። ጎደሎ ስለሆነች ነው ብለዋል ወይ? ላ አይደለም፣ ውሸት ነው። ዛሬ ይሄን ውሸት ታያላችሁ። አውጥቼ አሳያቸዋለሁ። ምን አለ አላህ ሱብሓነሁ ወተዓላ አንተ ضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ አንዷ ብትረሳ ሌላኛዋ እንድታስታውሳት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የአእምሮ ጎደሎ ስለሆነች እያሉ ሳይሆን እርሷ ያንን አላህ ሲናገር ምክንያቱን አንዷ ብትረሳ እንኳ ሌላኛዋ እንድታስታውሳት አለ። ገብቶሻል? አንዷ ብትረሳ ሌላኛዋ እንድታስታውሳት መርሳት እንጂ ጉድለት አይደለም ማለት ነው። አሁን ቃል በቃል ይሄን እንደሆነ መርሳትን እንደሆነ ላሳይሽ ማስረጃ ከቁርአን በአማርኛ ከፍቼ አሳያችኋለሁ። በአረበኛ የምትሉ ልጆች
ነው።